ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ሰላም ፈላጊ ቲቪ ነኝ። በዛሬ ቀን ደግሞ ይዤላችሁ የመጣ እንዴት አድርገን ስንጭን እንዴት አድርገን ነው መጫን ያለብን የምንሰራው ስህተት እስከምን ላይ ነው የሚለው ነው እና በዛሬው አሳያችኋለሁ። እስከ መጨረሻ ድረስ ተከታተሉኝ። አሁን ወደ አሰራሩ ከዛ በመቀጠል እዚች ፕላሷን እንነካለን ማለት ነው። ዩቲዩብ ስቱዲዮ ከሌላችሁ ማውረድ ትችላላችሁ ማለት ነው። ፕሌይ ስቶር ላይ አለ። እኔ ግን ስላለኝ ቀጥታ አሳያችኋለሁ ማለት ነው። ከዛ የምንፈልገው እንመርጣለን እንደዚህ እንላለን ማለት ነው። ከዛ እዚህ ጋር ዲስክሪፕሽን አለ። እዚህ ጋር ዲስክሪፕሽን የምንጽፈው ትንሽ ነው። ዲስክሪፕሽን እዚህ ጋር ላይ የምንጽፈው እኔ ፔስት ላዋለሁ ስላለኝ ማለት ነው። ከዛ እዚህ ላይ ብዙ ስለሚይዝ እዚህ አያስፈልገንም ለኛ ማለት ነው። ትንሽ ነው የሚፈልገው ስጋ ማለት በቃ ዝም ብላችሁ ለመጠቆም ያህል ነው እንጂ ብዙ አይዝላችሁም። ብዙ የሚይዝ ቦታ ላይ ያሳያችኋለሁ። ከዛ በመቀጠል ደግሞ እዚህ ላይ ይሄ ሁሉ ጊዜ የታወቀ ነው። ለህፃን ልጅ አይፈቀድም ለማለት ነው። አይፈቀድም። ከዛ እዚህም ራሱ እዚህኛው ላይ ሁሉ ሰው እንዲመለከተው ነው። እዚህም ደግሞ ያው እንደመረጠው እዚህ ደግሞ ጭራሽ ለራሴ ብቻ ነው እንጂ ሌላ ሰው አላካፍልም ለማለት ነው። ከዛ እዚህኛው ትገቡና እዚህ ላይ አድ ዲስክሪፕሽን የሚላለ አሁን እዚህ ላይ ብዙ የፈለጋችሁት እንደዚህ ሃሽታግ ምናምን መጠቀም ትችላላችሁ ማለት ነው። ከዛ በመቀጠል አሁን እዚህ ባነር እዚህ ላይ እናስገባለን ማለት ነው። እቺ እስክሪብቶ ምልክት አለቻት እሷ ለዛ የሚገልጽልን ነገር እናስገባለን። ለምሳሌ እኔ ይሄ መርጫለሁ። ከዛ ከፈለግን እንደዚህ አድርገን በእጃችን እንደዚህ እናደርገዋለን። ግን ይሄ ለራሱ ስለተሰራ በጣም ጥሩ ነው። ከዛ እዚህ አሁን ጨርሰናል። እዚህ ጋር የፈለጋችሁ ነገር ማስገባት ትችላላችሁ ማለት ነው። በቃ ትክክለኛ ነገር ይሄ ነው። ከዛ አሁን አፕዴት እንለዋለን። አሁን እየጫን ነው። በእንደዚህ መልኩ ነው መስራት ያለብን። ስህተት መስራት የለብንም። ለምን አንዳንድ ጊዜ እኛ በመናቀው ነገር ስንነካካ የሆነ ስህተት ላይ ሊፈጠር ይችላልና ለራሳችን ጥሩ አይደለም እና እኔ በምሰራው በምለቀውም ራሱ በምትከታተሉኝ እስከ መጨረሻ ድረስ እንደምትከታተሉኝ ተስፋ አደርጋለሁ። በሌላ ቀን እንገናኛለን። ቻው፣ ደህና ሁኑ።